የኢትዮጵያ ገበሬ አይን መምላክ እንዲሁ ታምር እኮ ነው። መስቀል ለመሳለም እኮ ነው ገበሬዎቹ ሳያቸው እኔ እግዚአብሔርን የምፈራ እንደውም ገበሬ ሳይሳይ እውነቴን ነው ማለት ነው። እና ያ ገበሬ ገና 5 ሜትር 6 ሜትር ሲቀረው ዱላውን ይጥላል። ለመሳለም እኮ ዱላውን ይጥላል፣ ያማትባል፣ ዕቃ ጥሎ ከሆነ ያስቀምጣል። እንዴት አድርገው እግዚአብሔርን እንደሚፈሩት ብታዩ። አንድ ጊዜ መንገድ እየሄድኩኝ አንድ ቤተክርስቲያን ደርሳለሁ እና መንገዱ ለመድረስ የ3 ሰዓት መንገድ ይቀረኛል። የስንት ሰዓት ሆኖ እንደሆነ መንገዱ የ5 ሰዓት እና ቤተክርስቲያን ስደርስ ተሳልሜ ልውጣ ብዬ ስለዚህ ቅጭል እያደረጉ ቅዳሴ መግባት ደግሞ ዝናብ መጥቷል። ኋላ አይ በቃ ጊዮርጊስ ነው ሰማይቷን ትታውቃለህ ብዬ ስወጣ ኧረ አንተ ምን የሆንክ ሰው ነህ አለ። እንዴት ስለው የማታስቀድስ ምን ነው ይመሽብኛል፣ አንደኛ የ3 ሰዓት መንገድ ነው እንዴት አደርጋለሁ አለ አልኩት። እማታድር አሁን ንጉሥ እዚህ ተቀምጦ አልፈህ ትሄዳለህ አለኝ። የት አድራለሁ? አገሩን አላውቀውም። ሰማይቱ ያዘጋጅልሃል። አርፌ ቁጭ ራሱ አሳድሮ እንዴት ያለ አልጋ ላይ በቃ እንዲህ አድርጓ ሲያመጻድቀኝ አድሮ በበነገው ራሱ ሸኝቶ አድርሶኛል ማለት ነው። ሃይማኖት እንደነሱ ነው በእውነቱ ማለት ነው። ለምኖ የሚያበላ ህዝብ ማለት እነሱ ናቸው። እግዚአብሔርን ማመን እንደዚህ አድርጎ ነው። ከቃሉ ጋር ናቸው። ይሁን እና ትልቅ ሰውን እግዚአብሔርን ሲፈሩ ሰውን ሲፈሩ ከዳኛ ፊት ሲቀርቡ ገና በቃ እንዲያርገው አደግድገው ይሄንን ታጥቀው ይሄ እግዚአብሔራዊ መልክ ነው። ክብር መስጠት፣ ክብርን አለመግፈፍ ከማን የተማርነው? እስቲ በሞቴ እስከዛ ዓለም ከተፈጠረ ጀምሮ እስከዛ ድረስ እግዚአብሔር እገሌ ሌባ ነው ብሎ ሲናገር ሰምታችሁ ታውቃላችሁ? አይነገርም በፍጹም። የሰውን ክብር አክብሮ ቀስ አድርጎ ሰው እንዳያይበት አድርጎ ነው የሚነቅፈው እንኳን ቢሆን ማለት ነው። እንዲሁም ከበዛ ማስፈራራት ነው። እግዚአብሔር ማጋለጥም ያውቃል። አንዳንድ ከበዛ እምቢ ካሉት ክብረ እግዚአብሔር የሀብ ነውር አይደል ያለው ሰሎሞን በተግሳጹ። የእግዚአብሔር ክብር ነውርን ይሰውራል። የእግዚአብሔር ክብር መጽሐፈ ተግሳጽ ምዕራፍ 1 ላይ ክብረ እግዚአብሔር የሀብ ነውር፣ የእግዚአብሔር ክብሩን ነውርን መሰወር። እግዚአብሔር ነው ንስሐ የሚገቡት ከባት ያበሳ መፍቀር የንስሐ ኢየሱስ ክርስቶስ የሰዎችን አበሳ ሁሉ ጌታ በሆሳዕና በአህያ የሄደበት እንግዲህ ለአህያይቱ ምን ተነጠፈላት? ልብስ። ምን ይላሉ አባቶቻችን? ከባት ያበሳ ነኝ ሲል ከባት ያበሳ ነኝ ሲሉ አልጠፉለት